ማን ነው ግቡ? ወይ ሙት እናትሽ የለችም እንዴ? አሁን በፊት በር ከወጣች ወይ ጉደኒማ በርሜል ፈልጌ ነበር እኮ የት እንዳልተቀንሽ እኔ የት እንደሚቀመጥ አላውቅም። እስከመጣለም ቁጭ ብለሽ አትጠብቂያትም። ዛሬ ትምህርት የለም እንዴ? ዛሬ እኮ ቅዳሜ ነው። አሃ መቼ ነው የሶፋ ጨርቅ የቀየራችሁት? ባለፈው እኮ ነው እየገዛችሁ። አረ ስንት ገዛችሁ? እኔ እንጃ ነው ያላውቅም። ርካሽ መሆን አለበት። ርካሽ አግኝታው ነው። የአበባ ማስቀመጫ ገዛች እንዴ? አዎ። አረ እባክሽ መች ነው የገዛችሁ? እሱንም በቅርቡ ነው የገዛችሁ። ሌላ የገዛችሁ ቃል እንዴ? እኔ ለአመት ባለ ልብስ ገዛችልኝ። እባክሽ እንዴት ነው አሁን እናትና አባትሽ እንደሩ ይጣላሉ እንዴ? አይ አሁን እየጣሉ አይደለም። እንዳትናገሪ ብሎሽ ነው ይጣላሉ አይደል? ይጣላሉ። የእውነት ይጣላሉ አይደለም? እንደው ጸጉርሽን እንኳን አሰራሽም አይደል? ጸጉርሽን እንኳን አሰራሽም ጊዜ አጣሽ አይደል? አዎ ባባትሽ ተቃጥላ እኮ ነው። ባባትሽ ተቃጥላ አሁን እቺን 2 ዓመት ቡና ጠጣባታለሁ። ባይ በቃ ብረምጣዱ ይቅርልኝ። እናት ስመጣ ይልሽ ናይና እስቲ አንዳንድ ቀን ቡና ጠጪ ቤት ውስጥ ቁጭ ብለሽ ከምትወዘፊ ይበልኝ። እሺ እናቴ። አዎ ዳዳ ጸጉርሽን ደግሞ ተስራሽ። የሰው ልጅ አመሲም እኮ በፍጹም በጣም ታስፈርሽ። ቻው እርሜል ነበርኩ የፈለክ ቢራቢሮ ቢራቢሮ የኔ ኑሮ እሷ በረሮ ማታ ቢራ በቀን ቢሮ የኒውዮርክ ቆንጆ የኒውዮርክ ልጅ ውሽማን ይዛ አታድም ደጅ ጨርቆሽ አይቼሽ በ3 ዓመት Borelong guaguja me napare if you willing on me I push in everything right back on top of me baby let me hold you girl caress my body you got me going crazy turn me on wait hug me kiss me hug me God አፋጭ ነች እኮ በእናታችሁ መስዋዕትነች ይው መሳሳማችንን ቀጠልና እየተጋጋለ ያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ ዳርቻ በቃ የሆነ በቃ የላይኛዋን ውበቷን አይቼ ሳጨርሰው እንደገና የውስጡ ውበቷን ታሳይ። ኧረ በእናትህ ልብ ወለድ አደረገው። ቶሎ ነገር እንጂ ምንድነው እንዴ? አወጣት ወይስ አላወጣት? አዎ ባጭሩ አወጣት ወይስ አላወጣት? በቃ በእናትህ እሱማ አላወጣዋትም እኮ ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላትን ልብ ያላግባብ በማንጠልጠል የወንዶች ጉዳይ ራሱ ነው። ይህ ምክር 101 ነው። ለወንዶች የሚጠቅም ምክር ነው። ለሴቶችም እሰጣለሁ፣ ግን የዛሬው ለወንዶች ነው። አንድን ሴት ወደሃት ላንተ ስሜት እንዳላትና እንደሌላት ማወቅ ትፈልጋለህ? እንግዲያውስ ቅቅል ጋብዛት። ቅቅል ከጋበዝካት በኋላ ፍትፍቱን ከበላችሁ በኋላ አጥንቶ ላይ አንተ ፊት ከጋጠች ያቺ ልጅ ላንተ ምንም አይነት ስሜት የላትም። ስለዚህ ሌላ ፈልግ። ቅቅሉን ግን አጥንቱን ግን ፊት ለፊት ካልጋጠች ያቺ ልጅ ላንተ የሆነ ነገር አላት። ስለዚህ አሸጎቤውና እያልክ ተጠባበቅ። አባዬ ለአስተማሪያችን የጻፍኩላትን ግጥም ላንብብል። ኧረ እባክህ ለአስተማሪ ጻፍክ? እስኪ አንብብልኝ። እሺ የግጥሙ ርዕስ እናሽንና ቲቸር እናሽንና ገረፍሽኝ እኮ ትላንትና ብስብስ ልልሽ ከድር ያማል። ይሄንን ግጥም እንዳታነብላት። አዎ በቃ ዝም ብዬ ልስጣት። አይ ለማንም እንዳታሳይ እንዴ። ግጥም እኮ የውስጥ ፍላጎት እኮ ነው። እኔም እኮ እሷ መሳደብ የውስጥ ፍላጎቴ ነው። አይ እንግዲህ ከድር ሌላ ግጥም ጻፍ እንዴ። እሺ በቃ ጽፋለሁ። ጨረስኩ። እስቲ አንብብልኝ። እናትንና ይወንት ይችላል አልፈራው ምን በቃታቸው መጣውሽ ጥራ እሱ ነው ትችልኛ ይዋጣል። እናትና አባቴ ከማንም ጋር ተጣላ ስላሉኝ ነው እንጂ ይችላል። ኧረ እባክሽ ፈርተሽ ነው? ኧረ አልፈራ ብነካኝ ግን አለቀኝ
እንደመጣኝ እኮ ናችላል አላልከኝ? ከዚህ በኋላ ከነገኝ ግን አፈልጥሃለሁ። ታፈልጥኛለህ እንዴ? በምን ወንጀል ተከሰህ እንደመጣ ታውቃለህ? ክቡር ፍርድ ቤት እኔ በምን ጉዳይ እንደተከሰስኩ አላውቅም። በስቅጥና ወንጀል ተከሰህ ነው የመጣው። የስቅጥና ወንጀል እስከ ሞት እንደሚያስፈርድብህ ታውቃለህ በወንጀለኛው መቅጫ ሕጉ መሰረት። ክቡር ፍርድ ቤት ኧረ እኔ የለም ያልኩ የአራዳ ልጅ ነኝ። ስለ ወላጆች አራዳነት አልጠየቅንም። ማስረጃ አለህ? ክቡር ፍርድ ቤት እኔ ፌስቡክ አልጠቀምም። ዙ ያራዳ ልጅ ያራዳ ልጅ እሷ ቀብራራ ነች እሷ። በነጻ አሰናብቱት። አመሰግናለሁ። አንተ የብርቱካን ፍሬ ዋጥኩ እኮ መቼ ዛሬ? ወይኔ ጉዴ ወይኔ ጉዴ። አንተ አታውቅም እንዴ? የብርቱካን ፍሬ ሆድ ውስጥ ከገባ ይበቅላል እኮ እንዴ። ሳይንስ ቲቸራችን ደግሞ ብርቱካን አፈር ውስጥ ነው የሚበቅለው አላለም እንዴ? የኔ ሆድ ውስጥ ደግሞ እኮ አፈር የለም። እሺ እንዴ አላውቅም። ግን ባለፈው ራሱ እዛ ሰፈር ታች አንዱ ልጅ ራሱ ብርቱካን ፍሬ ውጦ ሞተ እኮ። እውነት አንዳንድ ግን ከስንት ቀን በኋላ ነው ሞተው? 2 ቀን ምናምን እኮ ትኖራለህ እኮ ግን ከዛ በኋላ ትሞታለህ። ግን ማለት ነው እንዳንተ ከመሞት በፊት ማለት ነው መጫወቻዎችን ለኔ ሰጠኝ ነው የምትሞተው። አጄ ረሜ አቼ ፍቅር ሰው አባቴ አለሽልኛ። ኧረ አንቺ ምርጥ ቀልድ ነገር ምን ባክሽ የሆነ ወፎች አሉና እሺ ወንዱ ሻፍዷል ማለት ነው። ከዛ ወፏን ሄድና ይላታል። እሺ እሷ ትሏለች። ከዛ ሲላት ትሏለች። እሺ ከዛ ማለት ሲላት ትሏለች ማለት እሺ በቃ እምቢ አለች ምናምን ይልና ይበራል ማለት ነው። እሺ ከዛ እየበረ እሷ ፈልጋ ነበር በቃ ትሏለች። እሺ እሱ ይላታል። እሺ ስትለው እንዴ አራቺ አራባቴ አንድ ቀን ዋግዳይ ደሞ ይኸውልሽ እኔ ልተባበረሽ እንደምንም ብዬ ልግፋቸው፣ አንቺ ዝጊው። እውነቴን ነው። ጡት ንፋስ ባገኘው ቁጥር ወተቱ እርጎ ይሆናል። ወተቱ እርጎ ከሆነ ደግሞ አንቺ ስትራመጂ ሲናጥ አይብ ይሆናል። አይብ ሆነ ማለት ደግሞ ጡትሽ ይወርዳል። ስለዚህ ንግፋው፣ ዝጊ አንቺ። እውነት እኔ ኃላፊነቱን ወስዳለሁ። ቢፈነዳም ይፈንዳ። አሁን እኮ በዚህ ጋር ያለ አላየሁም ሁላ እዚህ እንደነበርኩ ላላቀ አለን ከየት ተገኘሽ? ምገዛት ቃለች መሄድ አለ። ብቆይ እኮ ደስ ይለኝ ነበር፣ ግን መሄድ አለ። ምገዛት ቃለች ጫማ እኮ ታዲያ እፎይታ ዌብሳይት ላይ መግዛት ትችላለህ። አይ እንትን ጫማ ብቻ ሳይሆን ከላይ የምለብሰው ጃኬትም አላቸው እፎይታ ዌብሳይት። መኪና የመግዛት ሀሳብ አንተ እየነገርኩህ ያለው እየገባህ አይመስለኝም። ሁሉም ነገር አላቸው እፎይታ ዌብሳይት። እዛ ላይ ሄደህ መግዛት ትችላለህ። በረከት እንዴ ልሸጥ ነው እንዴ? ቁጭ በል በረከት ምንም እኮ አታውቅም። ይኸውልህ በቃ መሸጥ ከፈለግ ለ6 ወር እፎይታ ዌብሳይት ላይ በነፃ ለመመዝገብ በነፃ እዚሁ ሆነ መሸጥ ትችላለህ። አሁን ወደ ወሬያችን እንቀጥል። በረከትዬ አንድ ነገር ልንገርሽ፣ ንገረኝ። ከፍቅረኛ ከተጣላን ወራችን አይደለም ሰው አስታራቂ። ለምን አንቺ አታስታርቂኝ? ጎዴ በቃ ፈላ ጎዴ። ምን ነው አብረን ነው የማይታፈልጊ? ባላይ ላገባት ነበርኩ። ትረፊ ቢላት ነው ትረፊ ሲላት
ምን ልትሆኚ? ገዳይ 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 ገያት ነበር እንደዚህ ጨካኝ ነሽ እንዴ? ጨካኝ ሆኜ አይደለም። እና ምንድነው? ፍቅር ግን ከዚህች ሀገር የተሻለ ሀገር ሄደን ነው የምንኖረው። ማን ኢትዮጵያን መሳይ ሲሳይ ምን ኢትዮጵያ ብለሽ ልሞች ህይወት ደግሞ ለሚሰጠኝ ብሞትለት ካይነሰኝ አልቴጂ ነው እንዴ? የእሷን ክፉ ቆሜ ከማይ ያሳደገኝ አፈሪት ላይ አረጎራሽ። ቱዴይ ኢዝ ጅምላ ተረባ ዴይ። የምታውቁትን አጭር ሰው ታግ በማድረግ ተባበሩኝ። ኦኬ እናንተ ማርያም ጣቶች፣ እናንተ የሰልፍ መጀመሪያዎች ቀይ ጥያቄ ልጠይቃችሁ ነው። አጭር ሰው ካሰበበት እንዲደርስ ምን ማድረግ አለበት? መንጠራራት። የሰው ጉቶ ስንዝሮ አቋሙላ። አጭር ሰው መበጥበጥ ስትፈልግ እንዴት ነው የምትበጠብጠው? በሱ ዕቃ ውስጥ ከታሚ ከስሽን በጠዋት ስንት ሰዓት ማለዳ የት ልትሄድ አራዳ ምንድነው አራዳ ከተማ ጭራሽ አበዛኸው አሁንማ ጥርጊቴን አሟጠለው ውሽማ ጧት ማታ ከምትሄድ ከተማ ምን አለ እኔና አንተ ብንስማማ። በመልኳ ምናምን አማላይ ናት፣ በጣም ታማልላለች ብለህ የምታስባት ሴት ማን ናት? ምርጥ ተዋናይ ብለህ የምታስባት? እኔ የትና የታምሩ ችምላት ሃናን አሪፍ ናት። ለምን ያው ውበት አላት፣ ግን ያው ወልዳም ከተነሳሽ በኋላ እንደዛ በቦርጿ ምናምን የሆነ ፊልም መስራቷ ምናምን የሆነ ኮንፊደንሷን ምናምን እወድላታለሁ። እኔ ኮታ ቆራኛል። እኔ በጣም የምትመቸኝ በቃ ሁሌ ማታም ቀን መማያት ሃናን ነች። በለው ሃናን ለምን ታሪክ በጣም ደስ ደስ ይለኛል። አይ በልቧ ምናምን መልኳ ምናምን ጸባዋም ምስኪን ነች። ይሄ ነገሯ ደስ ይለኛል፣ ያማልላል። ምን ሆነሽ የተሸፈንሽ? ምን ያሽኮረመምሻል? አንተ ልጅ ማስቲካ መንገስቶልህ ነው። እናቴ ናት የገዛችልኝ። ለማንም እንዳትሰጥ ብላኛለች እኮ። እሺ ሲጀምር 10,100 ሚሊዮን ብር ይሰጣል ብባል ራሱ ማስቲካ እኮ አልበላም እኔ። ኧረ ውሸትሽ ልትወስጂ። ሲጀምር እኮ ማስቲካ እኮ ከውሻ አንጀት እኮ ነው የሚሰራው። እሺ አታውቂም? እንዴት አወቅ? አንተ ሲጀምር ማስቲካ ሲሰራ አይተህ አታውቅም? አጎቴ እኮ እዛ ማስቲካ ፋብሪካ እኮ ነው የሚሰራው። እሺ እሱን የነገረኝ። ደግሞ ለምን ማስቲካው ቀይ እንደሚሆን ታውቃለህ? አታውቅም? የውሾቹ ደም እኮ ነው። እሺ ደም? አዎ ደም እኮ ነው። እሺ ከፈለግህ ግን አንተ ብለው ምን አልኩብኝ። ከፈለግህ ብለው ካልፈለግህ ግን ለእኔ ስጠኝና ማለት ነው ሄጄ እዛ ቆሻሻ መጣያ ውስጥ አለ አይደለ ልጣልልህ። እንዴ እንደዛ ከሆነማ በቃ ሄድና ጣልልኝ። እሺ እሺ አንተ ቆይ አንተ ቆይ ሌላም አለኝ። እሺ እንካ እሺ በቃ አንተ አትጠብቀኝ። እሺ ያው ይሄኛውን ሁለቱንም ሄጄ እዛ ቆሻሻ የሚጠለበት እዛ ነው የምጥለው። ስለዚህ ወደ ቤት ሄዳ አትጠብቀኝ። እሺ ቻው። እሺ በላንዴ ጀመርኩኝ አውርቼ ተቀበለኝ በዴ አዛጋ ቁጭ በላ ወይኔ አኮረፈች እንዴ በላንዴ ሽክ ብያ መሬ ስወጣ ዘንጬ አይታይ ለማማለል ወዲህ ቀረባለች እንዴ